ሰበር ዜና አሜሪካ በናይጄሪያ በሚገኙ የአይሲስ ኢላማዎች ላይ የአየር ጥቃት መሰንዘሯን ፕሬዝዳንት ትራምፕ አሁን አስታወቁ። በክርስቲያኖች ላይ ጥቃት የሚያደርሱ ናቸው ብለዋል። ዝርዝሩን በአጭሩ ላቀርብላችሁ። የአሜሪካ ጦር ጠቅላይ አዛዥ ፕሬዝዳንት ዶናልድ ትራምፕ ዛሬ በናይጄሪያ ሰሜን ምዕራብ በሚንቀሳቀሱ የአይሲስ አሸባሪ ቡድኖች ላይ ኃይለኛና ገዳይ የአየር ጥቃት መፈጸሙን አስታወቁም። ፕሬዝዳንት ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ጥቃቱ የታለመው ክርስቲያኖችን ኢላማ በማድረግ በሚገድሉ አሸባሪዎች ላይ መሆኑን ገልጸዋል። እነዚህ አሸባሪዎች የክርስቲያኖችን ግድያ ካላቆሙም ዋጋ እንደሚከፍሉ ቀደም ብዬ አስጠንቅቄያለሁ። ዛሬ ያ ማስጠንቀቂያ ተፈጽሟል ብለዋል። ፕሬዝዳንቱ በጥቃቱ ስለተገደሉ ሰዎች ቁጥር ወይም ስለተመቱት ዝርዝር ኢላማዎች ማብራሪያ ባይሰጡም ጥቃቶቹ ግን በርካታና ፍጹም ውጤታማ ሲሉ ገልጸዋቸዋል። የአሜሪካ መከላከያ ሚኒስቴር ወይም ፔንታገን በጥቃቱ ወቅት ሚሳኤል ሲተኮስ የሚያሳይ የ9 ሰከንድ ቪዲዮ በኤክስ ገጹ አጋርቷል። የናይጄሪያ መንግስት ክርስቲያኖችን ለመጠበቅ በቂ ጥረት አያደርግም በሚል ከፕሬዝዳንት ትራምፕ የሚቀርብበትን ወቀሳ ቀደም ብሎ ውድቅ ማድረጉ ይታወሳል። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኒቡ ሀገራቸው ህገ መንግስታዊ የሃይማኖት ነጻነት ዋስትና እንዳላትና ሃይማኖታዊ ስደትን እንደማታበረታታ ይናገራሉ። የፖለቲካ ተንታኞች እንደሚሉት ምንም እንኳን ክርስቲያኖች ጥቃት ቢሰነዘርባቸው በናይጄሪያ ሰሜናዊ ክፍል በታጠቁ ቡድኖች የሚገደሉ አብዛኛዎቹ ዜጎች ሙስሊሞች ናቸው። ፕሬዝዳንት ትራምፕ ናይጄሪያን ለየት ያለ ስጋት ያለባት ሀገር በሚል ዝርዝር ውስጥ ለማካተት ማቀዳቸውንም ገልጸዋል። ይህ ምደባ በሀገሪቱ ላይ የተለያዩ ማዕቀቦች እንዲጣሉ መንገድ ሊከፍት ይችላል። ናይጄሪያ እንደ አውሮፓውያን አቆጣጠር በ2020 በዚህ ዝርዝር ውስጥ ተካታ የነበረ ቢሆንም በ2023 ግንኙነቱን ለማሻሻል በሚል ከዝርዝሩ ወጥታ ነበረ። ይህ በናይጄሪያ የተፈጸመው ጥቃት አሜሪካ በሶሪያ በሚገኙ የአይሲስ ኢላማዎች ላይ ጥቃት ከፈጸመች ከአንድ ሳምንት በኋላ የተከተለ ነው።